1890 ጃንዋሪ ላይ ተመሰረተው። ኢትዮጵያ ያኔ ወይ ደግሞ አቢሲኒያ የምንላት ኤርትራ የጣሊያን ቅኝ ግዛት እንድትሆን እውቅና የሰጠችው ሜይ 2889 የፈረመችው በውጫሌ ትሪቲ መሰረት ውል ማለት ነው። ኦፍ ኮርስ ይሄ ውል በአድዋው ጦርነት ፈርሶ በአዲስ አበባ ውል ተተክቷል። ጣሊያን 1890 የኤርትራን ቅኝ ግዛት ሳታውጅ ሚኒሊክ ኤርትራ የቅኝ ግዛት እንደሆነች እውቅና ሰጥቷል። እዚህ ላይ መግለጽ እንፈልገው 1897 አንድ አመት ከአድዋ ጦርነት በኋላ ኢትዮጵያ አሸንፍ ያለው የምትለውን ማለት ምክንያቱም የምለውን ነገር አሁን እችኛውን ነገር በኋላ ላይ ስለማመጣት ነው። በአሰብ በኩል ያለው ድንበር ከጠረፉ 60 ኪሎ ሜትር ይሆንልኝ ብሎ ጣሊያንን የጠየቀው አጼ ምኒልክ ራሳቸው ናቸው። ይሄ ደግሞ 1897 ነው። ይህ 60 ኪሎ ሜትር ደግሞ በ1908 ውል ላይ ሰፈረ ማለት ነው። እንደገና የድንበር ውል ሲያደርጉ ወይ ትሪቲ ሲያደርጉ ይሄ ነገር ሰፈረ። ኢትዮጵያ ወደብ ያጣችው አሁን ነው ወይ? አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ትክክለኛው መቼ ጊዜ ነበር ከተባለ የምኒልክ ጊዜ ነው። በምኒልክ ጊዜ ልናሳካው አልቻለም። ከአድዋ በላይ መሻገር የአድዋን ድልም ያስበላ ስለነበረ አንዳንድ ሰዎች እንደሱ ስለሚወቅሱ ነው። ታሪኩ ግን የሚነግረን እሱ ነው። የአድዋ ድልን ያሳኩ ምኒልክ በዛው እግራቸው መረብን መሻገር ሞክረው ቢሆን ኖሮ የአድዋን ድልም ያስበሉ ነበረ። አሁን ያላት ኢትዮጵያንም በዚህ መልክ ላናገኛት የምንችልበት እድል ይኖር ነበር። ሌላ አሁንም የምጠቅሰው ነገር አለ። ኢትዮጵያ በዛን ጊዜ ከዛ በኋላ የፈረመችው ውል ተገዳ ነው የሚባል አለ። 1896 አድዋ ጦርነትን አሸንፋ ያ ሁሉ ሰራዊት እያለ 1897 ነው አዲስ አበባ ላይ ያው ለጣሊያኑ ወኪል 60 ኪሎ ሜትር አርጋችሁ ድንበሩን አስምሩልኛል በአሰብ በኩል ማለት ነው። እና እነዚህ ነገሮች የማይነገሩ ናቸው። ምክንያቱም ሌላ የውሸት ትርክት እንዲፈጠር ስለተፈለገ ማለት ነው። ከአድዋ ጦርነት በኋላ ሌላ የውል ተደርጓል። በዚህ ውል መሰረት ራሱ 1896 the treaty of አዲስ አበባ የሚባል አለ። ይሄ ውል ተሻሽሎ ድንበሮቹን እንደገና በግልጽ እስኪሰመር ድረስ ይሄ ነው ተብሎ ተቀምጦ የኤርትራ የጣሊያን ቅኝ ግዛት መሆኗን ተወስኖ ተፈርሞ ለሁለተኛ ጊዜ አቢሲኒያ ወይ ኢትዮጵያ የጣሊያንን ድንበር ተቀብላ እንዳ የጣሊያን ቅኝ ግዛት ሆና እንድትቀጥል የወሰነችበት ውል ነው። የትሪቲ ኦፍ አዲስ አበባ 1896 ማለት ነው። ኢትዮጵያ የሊግ ኦፍ ኔሽንስ አባል እንድትሆን ያቀረበችው ጥያቄ ነው። በ1921 ካልተሳሳትኩኝ ከሪኳየርመንቱ ከመስፈርቶቹ አንዱ ምንድነው? ዲፋይንድ ቴሪቶሪ እና እውቅ የሆነ ድንበርና ስቴፕ ወይ የሚታወቅ መንግስት የሚቆጣጠረው ያንን ድንበር የሚቆጣጠረው ያንን ሀገር የሚቆጣጠር መንግስት አላት ወይ የላትም የሚል ነው። ኢትዮጵያ አዎ ድንበሬ የታወቀ ነው ብላ ያቀረበችው ካርታ ኤርትራን የሚያጠቃልል አይደለም። ብዙ ጊዜ የምናየው አለ እውነተኛዋን ኢትዮጵያ የምትባለው ድሮ የምናውቃት ኢትዮጵያን ያጠቃልለ ነው። ይሄ ደግሞ እንደ ኤቪደንስ የኢትዮጵያና ኤርትራ የድንበር ኮሚሽን ላይ ቀርቧል። ምንም እንኳን የድንበር ኮሚሽኑ ብዙ ክብደት ባይሰጠውም ምክንያቱም ሌላ ኤቪደንስ ስላለ እሱን የሚቀይርም ነገር ስለሌለ እንደ ማስረጃ ቀርቧል። ሁለተኛው በዚህ ጊዜ ጠቀሜታ ያለው ደግሞ ለኛ ጠቀሜታ ያለው ያጋጠመ ነገር ምንድነው? ተፈሪ መኮንን ከዛ የኢትዮጵያ ንጉሰ ነገስት የሆነ ኢምፔረር የሆኑት በ1924 ሙሶሊኒ ጋር ጣሊያን ሀገር ተገናኝተው ነበር። በዛን ጊዜ በኤርትራና በኢትዮጵያ መካከል የነበረው ድንበር እንዲሰመር እንዲካለል ኦሬዲ ተወለደ ጥያቄ ቀርቦ ተስማምተዋል። እንደገና ወደ አዲስ አበባ ከተመለሱ በኋላ ተፈሪ መኮንን በዛን ጊዜ
የጣሊያን ጀነራል ቆንስላ ለነበሩት ሁለቴ ጥያቄ ቀርቦ እባካችሁ በእኛ በኩል ኢንጂነሮችና ባለሙያዎች ተዘጋጅተዋል እባካችሁ እናስምሮ ብለው 3 ጊዜ ጠይቀዋል። 3 ጊዜ። አሁን በኢትዮጵያ በኩል ስለዚህ ድንበር ተገደን ነው የፈረምነው ተገደን ነው የገባንበት የሚባለው ነገር በውል ከጸና በኋላ በ1924 በ1928 29 3 ጊዜ ኢትዮጵያ ጠይቃለች ዲማርኬት እንዲሆንላት እና ይሄን ነገር አይነሳም። ይሄ ዶክመንትድ የሆነ የኢትዮጵያ መንግስት አርካይቭ ውስጥ ያለ የሊግ ኦፍ ኔሽንስ አርካይቭ ውስጥ ያለ ሰነድ ነው። እዚህ ላይ ምናልባት በኋላ እንመለስበታለን። ድንበር ኮሚሽኑ ክርክር ላይ ጠረፍ የሚለው ምንድነው የሚል ጥያቄ ኮስት ማለት ነው ኢትዮጵያ ጥያቄ አቅርባ ነበር። የኢትዮጵያ ጠበቆች ያሉት ምንድነው 60 ኪሎ ሜትር ከጠረፍ ርቃ የምትገኝ the furthest ደሴት ጀምሮ 60 ኪሎ ሜትር ኤሪያል ዲስታንስ ማለት ነው እንትንም በሉ ይመሰርልን ብሎ ነው። መጨረሻ ላይ ይሄ ሪዲኩለስ የሚያሳፍር ስለሆነ ይሄን ክርክር መጨረሻ ላይ ተተውታል። ምክንያቱም ውል ወደ ነበረበት ጊዜ ሄዶ ነው የሚተረጎም። አጼ ሚኒሊክ በዛ ጊዜ ጠረፍ የሚባል ደሴት እንዳለ የሚያቆም አይመስለኝም። የዛ አካባቢ ከጠረፍ 60 ኪሎ ሜትር እንደሆነ በ2002 ላይ የነበረው የድንበር ኮሚሽን ውሳኔ ራሱ ይሄንን አስረግጦ